ባለፈው ጊዜ ጉድቻ የሚባለው የቀበሌው አቤት ጠባቂ እሱን ባነጋገርነው ጊዜ ለሚቀጥለው እንደሚቀርብና እንደሚናገር ማንዶ ሰለው ሁሉ አቃለ ብሎ ነበር እርግጥ ባሁን ሰዓት ይኑር አይኑር አላቀም እና ነገሩን ደግሞ ጋሽ በቀለ በደንብ የሚያውቁት ይመስለኛል ሊቀመንበር ስለሆኑ በርሶ አማካኝነት እንጂ ማንንም ብድጋጎ ሊወስዱ አይችልም ልጅ ቢሮ አስጠርቼ ገርፍ ያለው ከተባለ ባጭሩ እነዛ ሰዎች ይምጡና እኔ ህዝብ ነው ይሄ ህዝብ ሊፈርድልንም ሊፈርድብንም የመጣ ነው እዚህ ተንከባልዬ ይቅርታ ጠይቃለሁ የቀበሌ 4 ልጅ 60 ኢሃፓ አባላቶች እንዳሉ እናቃለን ለማጥፋት ፈልግ ኖሮ 60ውን መስጠት ነበር 10 ኢዲዎቹን አቅርተብዬ ነበር አንዱ ምርሶኖት እሰጥ ነበር የዛን ጊዜ አልሰጠው ግልንጫም አልደረሰበት አንድም ቀን እኛ ቢሮ አልመጡ ማንንም አልገላመጥንም ማንንም አልተናገርንም ከወጣቶቹ ጋር እጅና ጓንት ሆነን ነበር የምንሰራ ስለዚህ 60 አባላቶች እንዳሉ ተመዝግበን ይመዝግበን ይዘናል ከ60 አባላቶች ውስጥ አንዲት ጣት የማናቸውንም በር ጎርኩረን ወይን ደግሞ ልጆቹ በመዳናቸው ለበቀለ አንዲት ሻይ እንኳን የገዛ ሰው የለም አለው የሚል ካለ የለም በጉቦ መልክ ቀሩ እንዳይባል ነው በጉቦ መልክ ቀሩ እንዳይባል ማንንም ሰው እዚህ ሻይ ጠጥቻለሁ ልጄ እንዲቀር ሻይ ጋብዣለሁ ልጄ እንዲቀር ካለ ሌላ ጉዳይ ነው ሌላ ያ አንቺ ወንድም ተወሰዱ ስለተባለ ያንቺ አባትን ተወስደዋል ግን ቀበሌ የለበትም ጎበዝ እኮ ወላጆች ካቅማችን በላይ የሆነ ብዙ ነገር አለ እዚህ ከተማ ውስጥ ያንቺ አባት ከታሰርኩ በኋላ አልታሰሩም ወይኔ ቤት አልተገናኘንም ማን ወሰዳቸው የቀበሌ ስራ አመራር ኮሚቴ ነው ያስወሰዳቸው ይሄ አለ እኮ በጣም ችግር ነው እኛ ልንቆጣጠረው በማንችል ሁኔታ ጣልቃ ገብቶ አናቋቸዋለን እነዚህ ናቸው ብሎ የሚወስዱ ሰዎች አሉ በሚችሉት መንገድ የአየር ኃይል ፖለቲካ መምሪያና ያላይ ደህንነት መምሪያ ጥሩ ጥሩ እሺ መታሰቢያ ነው እኛ የምንፈልገው ወንድሜ ያለው መታሰቢያ አትሊስት መታሰቢያ ይታሰብላችሁ ወንድሜ ሙት አመቱ ይታሰብ ጋሽ በቀለ አዎ እኔው ውሸት ብናገር አዎ ያው ኮሚቴ ውስጥ አለ አዳብቁ ምክንያቱ ወደ አንጣልኝ ጋር ወደ አንጣልኝ የምለው ያው ነገሩን ቆይ ተራ በተራ እንናገር ልጄ ግን ሞቷል ከቤትም አንኳክቶ እኔ ነኝ ብሎ ተቤት የወሰደውም ጌታሁን ካሳ ጋራ ቆይ ጌታሁን ካሳ ጋር ያወጣው ይኸው ባለ ነጭ ባርኔጣው ስም ደግሞ ይዞርብኛል እኔ ደግሞ አልችልም ማናው ሰው ደግፍ አበጋዝ ማሞ የሚባለው ደግፌ ደግሞ ጠመንጃውን ይዞ ደቅኖ በራፌ ላይ ቆሞ ነበር በቀዳዳ ሳየው ራሱ ብዙዎች ናቸው ያውቃሉ ይው ሲገረፍ ልጄ ምን እንደደረሰበት ምን እንደሆነ ህዝቡ ያ14 ቀበሌ ሆነ ምን 14 ቀበሌ ጠቅላላ ቀበሌው ልጄን ያውቃል በማያውቀው ነገር ልጄ ቅንጣት ያህል ጥፋት የለው እሱ ጥፋት አለበት ቢባል እኔ ለምን አንገቴን አልታር ጌታውን ካሳ ይሄም አለ በሽተኛ ያን ጊዜ መሬቱን ጥሎ ያናጥር ነበር አሁን ግን እንደታመመች ውሻ ነው እንዴ የሚለው ታመምኩ አንዴ ስኳር አንዴ ምን ይላል ግን ያኔ መሬቱ አለቆ ለይሄር ነበር የሚፈልገው የያንዳንዱ ልጅ ደግሞ መውሰድ ይችላል እና ካሳሁንና ይሄንን እፈረደዋለሁ ሁለቱም እፈረዳቸዋለሁ ጌታውን ካሳና ይሄንን እፈረዳቸዋለሁ ልጄ ያለ ስራው ሞቷል ምን እንዴት አርገው እንደገደሉትም አላውቅም ደግሞ ያ14 ቀበሌም ሆነ ያ15ቱ ቀበሌ ህዝብ ስለእንዳለ ምን እንደሆነ ወጣቱም ሆነ አዋቂውም ሆነ እዛም የታሰረ ሆነ ስለእንዳለ ሁናቴ ዘርዝሮ ያውቃል ስለባህሪው ልጁ ቀና ብሎ እንኳን አይም ቀና ብሎ ምን መስሎኛል በውስጥ ሰረገላ ወስደው ምን እንዳደረው ደግሞ ጠቅላላ የተቀመጣችሁ በሙሉ ስለ ልጄ ሞት ታውቃላችሁ በክርስቶስ ይዛችኋለሁ የልጄ ሞትም አሳዩ የተቀበረበትንም ተናገሩ በክርስቶስ ግን አታቁም ዛሬ ግን ታቁታላችሁ እግዚአብሔር ያን ያታቁቱም ግን አሁን ግን ታቁታላችሁ ምን እንዳደረገ ክርስቶስ ምን እንደሰራ ታውቃላችሁ እናንተ ስለዚህ እማኑት እግዚአብሔርን እናንተን ሊያድን ይችላል
ግን ለእውነት እውነቷን አውጡ ሁላችሁም። ይሄን ነው የምናገረው። ታነኝ ሰዎች ጥያቄ ወንድሜ እንዳለ ሰዎች አስቀደር ከላይ ገደል ከላይ ዳም ብለህ አንተ ራስን አውቀሃለሁ። ዛሬ ጊዜያትን ልንገር ከ5 ውስጥ 2 የኔ ናቸው። ልንገር እኛ የምንፈልገው እጣቸዋቸው አግኝተን እዚህ ጋር ነው እንድትሉ ነው። ከእናንተ ምንም አይፈልግም። ከእናንተ ምንም አይፈልግም። ከእናንተ ምን አብረናችሁ ኖረን የለም ስትበላ ስንጠጣ አብረን እኮ ያለ ነው። አሁን የምንፈልገው እነሱን የጣላችሁበትን ቦታ እዚህ ጋር ነው የጣልናቸው። በሉና አሳዩን፣ አፈሩን እንየው። ይሄን ነው የምፈልገው ከሁሉም። አንተ ራስህ ዋና ጸሐፊ ነህ። ይሄ ከላይ ገደል ከላይ ይቅር ብለህ ያልከን 70 ምናምን ሰዎች እኮ አሉ የዳኑ። አሁን ፈርተው እናንተ ተናገሪ ቀለማ ፈርተው ተናገሪ ቀለማ ውጪ አንደኛው አቶ ፈለቀ ግብረ አበሬ ነች ብለዋል መባሉን ስለሰማው ዛሬ ያለምንም ፈላጊ ራሴ እዚህ ቦታ ድረስ መጥቻለሁ። ማንኛውንም ነገር የሆነውን ነገር ከህዝብ የሚሰወር ነገር የለም። ስለዚህ አቶ ፈለቀ በቅድሚያ ይነሱና በምን መልኩ እንደሚያውቁኝ ከተናገሩ በኋላ በትክክል የነበረውን ሁኔታ ለዚህ ህዝብ አስቀምጣለሁ። አጼ ልብነ ድንግል ትምህርት ቤት ቅጥር ግቢ በተካሄደው በዚህ ስብሰባ አቶ ፈለቀ አወቀ የደብረ ዘይት ምክር ቤት ምክትል ሹም የነበረው በተወንጃይነት ቀርቦ ነበር። ሸፋፍነው ቢተኙ ገልጦ የሚያየታለ ይባላል። ፈለቀ አወቀ የ49 ነፍሰ በላ ተብዬ እዚህ መድረክ ቀርቤያለሁ። አይደለም የደብረ ዘይትን ህዝብ ደግሞ ይቅርታም አልጠይቅም አለመሆኔ ማረጋገጥ መቻል አለብኝ። ይህን ለመሆን ደግሞ መጀመሪያ ይህን ስራ የሰሩ እነማን ናቸው የሚለው መውጣት መቻል አለባቸው። ዛሬ ትክክል ለመነጋገር ከተፈለገ ያጠፋነው ጥፋት ካለብን ግልጽ ቀርበን ይህን ህዝብ ቅጣ ከጠየቅነው ድጋሚ ስህተት እንደማይፈጠር አምናለሁ። ግን ሀቁ ይውጣ ነው ትልቁ ጥያቄ። ይህ እስከሆነ ድረስ በደብረ ዘይት ውስጥ የተፈጸመው 3 ነገሮች ብቻ ናቸው። ዙሪያ ጥምጥም ባነር ጥሩ ይመስለኛል። አንደኛ መንጥር ኮሚቴ፣ ሁለተኛ መንጥር ኮሚቴና ነጻ እርምጃ የሚባሉ ነገሮች ናቸው ያሉት። በአንደኛ መንጥር ኮሚቴ ውስጥ እነማን ነበሩ ለሚለው ቃል በወቅቱ በመድረክ ላይ ተጽዕኖ በመደረጉ ለህዝብ እንድገልጽ ከታሰሩ ታጋዮች ጋር ተመካክረን ግለጽ ተብዬ ገልጫለሁ። ብቻ አይደለም የገለጽኩት። በወቅቱ ወደ ልማት ሸዋሮቢት ቢሆን ጎዴ አላውቅም ተራኩ ብለው ቀበሌ ማህበራት በተሰበሰበበት መጥቶ መግለጫ የሰጠው ታስሮ የተፈቱ ሰዎች ሁሉ አቅርቦ የለቀቀው ማስተር አበባ አረጋ ሆኖ ከዚህ ጋር አብረው ይሰሩ የነበሩ ሰዎች እንዳውም የጨፌ ደንሳና የሊበን ዝቋላ ማለት ነው ወረዳ የአዳ ወረዳ 3 መንጥር ኮሚቴ ጸሐፊ የነበረው በቀለ አካለ መስቀል ወልደ ማርያም ድንሳ እንባል ቀበሌ 2 50 አለቃ ደበበ ወርቁ ወዘረ ቀለማ አንዳግቤ የመቶ አለቃ ወርቁ ጋዲሳ ከማከላዊ ምርመራ የመጡ 2 ሰዎች እሸቱ በላይ በወቅቱ መቶ አለቃ ነው የሚባለው አላውቅም መልኩንም አላውቅም የሰውዬው ወሬውን የሰማው መቶ አለቃ እሸቱ በላይ ነው የሚባልና ሌላ ጌታውን ካሳ ኮሎኔል ሽፈራው ሮብ የሚባል ታደሰ አደቲ ቀበሌ 4 መድኃኒት ቤት አማቾ ነው። በሁለተኛው መንጥር ኮሚቴ ከሰሩትም አብሮ እነዚህ ጋር ሲኖር ሌላም ደግሞ መጨረሻ ላይ ያገኘሁት አሁን በቅርብ ነው የቀበሌ 2 የከፍተኛ 2 ተወካይ የነበረው መስፍን ወልደ ጻድቅ የከፍተኛ 2 ተወካይ የነበረ እነዚህ መንጥር ኮሚቴው ሲሰሩ እንደነበሩ ከኔ ይልቅ ታስረው የተፈቱ ሰዎች በተጨባጭ ሊመሰክሩ የሚችሉ በወቅቱ ይጠብቁ የነበሩ የ15 ቀበሌ ያብዮት ጥበቃ በሙሉ 1 ዙር ወይም 2 ዙር ወይም 3 ዙር ያልደረሰው እንዳልነበረ ማረጋገጥ ችያለሁና እነማን ይወጡ ይገቡ እንደነበረ በተጨባጭ ማረጋገጥ ይችላሉ።
ይህን ህዝብ ልንደብቀው አንችልም። ሐቁ ከወጣ በኋላ ግን ይቅርታ መጠየቅ የሁላችን ፋንታ ሊሆን ይገባዋል ነው ጥያቄው። አመሰግናለሁ። እሺ ምናልባት እንዳው ከስሜት ተነስተ እንደፈለግን ባልናገር መልካም መሰለኝ። አሁን እንድናገር የጀመርኩት መጀመሪያ ደረጃ የመንጥር ኮሚቴ የመጀመሪያው እሱ ፈለቀ ይናገር እኔ የለሁበትም እንዴት እንደተናገረ አላውቅም ስላለች በዛ መድረክ ላይ ወጥቼ የአንደኛው ዙር እነዚህ ሰዎች እንዲሁ ከሜዳ ያልጠቆምናቸው ይሰሩ የነበሩ በአጠቃላይ አመለካከት በወቅቱ በነበረው የፖለቲካ አዝማሚያ በሚስጥር ይሰራ የነበረው የሜሶን አመራር ነው ማለት ይችላል። አልደብቅም። የሜሶን አመራር መድረኩን ይዞ በሚስጥር ይመራ የነበረ ነው። ስለዚህ ያንን ሁኔታ ወቅቱ ከአሳሪዎችም ከታሰሩትም መመስከር የሚገባቸው ስለሆነ እነዚህን ሰዎች 25 ሰዎች የት እንዳደረሷቸው ወደ እንደወሰዳቸው በማን ኃይል እነሱ ካልሆኑ ደግሞ እነማን እንደሆኑ ሊጠቁሙ የሚችሉ ከነዚህ የተሻለ ሌላ ሰው እንደሌለ ላረጋግጥ ወዳለሁ። ቸርነት ኃይሉ ቅድም ገልጾታል። ፊርማም ተገኝቷል። እነዚህ 14 ሰዎች እኛም የገለጽናቸው እነ ቸርነት ኃይሉ በሁለተኛው ዙር ነው። በመጀመሪያው ዙር የቀበሌ ተመራጭም አይደለሁም፣ ምንም አላገለግልም፣ በቀበሌ ውስጥ አልነበርኩም ያለው። በሁለተኛው ዙር ቀበሌ ከተመረጥኩ በኋላ በእኔ ቀበሌ ውስጥ የተያዘ አንድ ሰው ብቻ ነው። እሱም በወቅቱ የመንጥር ኮሚቴ በወቅቱ አብሮ ቀይ ሽብር እስከመታው ድረስ አልጠየቅበት መልስ ተቻለ። ባለፈው የበለጠ ጊዜ መሻማት ስለማይሆን ይህን ለመግለጽ ፈልጌ ነው። እውነቱን ተናግረን ይሄን ህዝብ ይቅርታ መጠየቅ ተገቢ ነው። በዛን ጊዜ በ69 ዓመተ ምህረት ነው እኔ የቀበሌ ተመራጭ ነበርኩኝ። ሁኔታውን በማናቀው ሁኔታ ለሊቱን ሰዎች ተይዘው በአንድ እስር ቤት ውስጥ ተቀምጠዋል። በዛን ጊዜ ሲያዙም ሆነ ሊታሰስም ሲሆን እኔ የማውቀው ነገር የለም። ብዙ የቀበሌ ተመራጭ በወቅቱ አያውቀውም ነበር። ሁኔታው በጥቂት ሰዎች ነበር የሚካሄደው። ይሄ ሁኔታ ከተካሄደ በኋላ በአቶ ፈለቀ አወቀ ጠቋሚነት ምግብ እንድታቀብሉ ቅድም እዚህ የተሳሳተ ምግብ እናቀርብ ነበር ሲሉ ቤተሰቦች ሰምቻለሁ። ምግብም አይሰጣቸው ነበር እስረኞቹ። ምግብ ዳቦ እየተገዛ ይሰጣቸው። ምግብ አቅርቢ ተብዬ በአቶ ፈለቀ ጠቋሚነት እዛ ቦታ ሄጄ ከዳቦም ሳይበቃቸው ሲቀር ንፍሮ መቀቀል ተራም ነበርኩኝ። አልነበርኩም ማለት አልችልም። በዛን ጊዜ ግን አንድም እስከ ቀበሌ ተይዞ የታሰረ የተገረፈም ልጅ አልነበረም። ስለ ከተማው ሁኔታ ሰዎችን አስሼ ለመያዝ ለከተማውም አዲስ ነበርኩ። በስራ ላይም አልነበርኩም። የማቀውም ሰው አልነበረም። በእናትነቴና በሰውነቴ በማየው ነገር ላዝን ይችላል። አንዳንድ ነገር ግን አቅሜ ያን የሚፈቅድ አይደለም። እነሱ ታስሰው የሚመጡበትን መኪና እኔም ሳየው ፈራው ነበር። ሰውየውን ሳይሆን መኪናውን ጭምር ፈራው ነበር። ሆኖም ለዚህ ድርጊት አቶ ፈለቀ ነፃ ነኝ ሲሉ እጅግ አዝናለሁኝ። የአቶ ፈለቀ ቀጠና ከአቃቂ እስከ ሻሸመኔ ከአቃቂ እስከ ወለንጭቲ እየሄዱ እያሰሱ ምን ነበር የሚያደርጉት? ይሄ ህዝብ አያውቅም ወይ? እሺ ወደዚህ እንመለስና እኔ ሰዎቹ እነማን እንደሆኑ የታሰሩት ሰዎች እነማን እንደሆኑ በመልክ አላቃቸውም። ነገር ግን አልፎ አልፎ ዳቦንም ሲረከቡ ንፍሮውንም ሲረከቡ በሁኔታውም ሳዝን ያያቸው ዛሬ በህይወት የሚኖሩ ሰዎች ለምስክርነት ሊቀርቡ ይችላሉ። ቀለሟ ከቤት አውጥታ ጠቁማ አሲዛ አስገርፋ አስገድላለች የሚል ካለ ከዚህ ህዝብ የሚሰወር የለም። ዛሬ የፈለገውን ነገር ህዝቡ ፍርድ እንዲሰጠኝ ፈልጋለሁ። በተጨማሪ ወደ አቶ ፈለቀ ስንሄድ ይሄ ወቅት ለሞት ቤተሰቦች ለተሰደዱ ቤተሰቦች ብቻ ሳይሆን እኛም የቁም እስረኞች ለነበር ነው። በእናቶ ፈለቀ ምልምሎች እንደውሻ እንያዝ እንባረር ለነበር ነው ሁሉ ቀን ወጥቶልናል። ይህ በደል በመብዛቱ ምንም እንኳን እሳቸው ባላቸው ስልጣን ከፍተኛውን ትዕዛዝ በየወረዳው የሚያካሂዱ ቢሆንም በመዋቅሩ ደግሞ እኔ ከፍተኛ ኦዲተር ተብዬ ተቀምጬ ነበር። የአቶ ፈለቀ በደል ከእለት እስከ እለት ህዝቡ እየመጣ ሲያለቅስ ሲሳቀቅ አቶ ቸርነት የምክር ቤቱ ምክትል ሹም ነበሩ በወቅቱ። ራሳቸውን በግንባርም እየሄድኩ አቶ ቸርነት የሰው ንብረት ብቻ ሳይሆን መመሪያው የሚለው
አሰራርንም በደልንም እዩ ስለሚል ስለ አቶ ፈለቀ በምን ሁኔታ ነው የምናየው? አበበ ጽጌ ዛሬ እዚህ ቦታ ቢኖር ደስ ይለኝ ነበረ። በምን ሁኔታ ነው የምናየው?